ሰላም ቤተሰቦች እንዴት አላችሁ? ዛሬ በአዲስ የትምህርታዊ ቪዲዮ ተመልሰናል። እንኳን ለአዲሱ ዓመት በሰላም አደረሳችሁ። የመስቀል በዓል የሚከበር ነው፣ ቀኑ እየደረሰ ነው። እንግዲህ እንኳን አደረሳችሁ ለብርሃነ መስቀሉም ለ2018 ዓመተ ምህረት ለሚከበረው። እሺ ዛሬም የአማርኛ ፊደሎችን ከዚሁ በፊት እንደምንማረው እንማራለን ማለት ነው። ስለዚህ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እዚህ ጋር በሚታየው ስልክ ቁጥር ደግሞ ብትደውሉ በማንኛውም ሰዓት በሚመቻችሁ ሰዓት ከእናንተ ጋር የብቻ ወይም በግል አስተማሪ ተመድቦላችሁ ከኔ ጋር ትምህርታችሁን መከታተል ትችላላችሁ። በአጭር ጊዜ ደግሞ ብቁ የምትሆኑበትን መንገድ ከኔ ጋር ማግኘት ትችላላችሁ ማለት ነው። ዛሬ እነዚህን የአማርኛ ፊደሎች ሙሉውን እናነባቸውና መጨረሻ ላይ ደግሞ በጣም ጠቃሚ ጥያቄዎችና ምሳሌዎችን እንሰራለን። ከነዚህ ፊደሎች ውስጥ ደግሞ ቃላትን እንመሰርታለን ማለት ነው። ይህን ቪዲዮ እስከመጨረሻው በማየት እናንተ ደግሞ ይህን ቪዲዮ እስከመጨረሻው በማየትና ላይክ ሼር በማድረግ ለጓደኛ ለቤተሰብ እንዲደርስ አድርጉልን። ሐሳብ አስተያየታችሁን ኮሜንት ላይ ብትጽፉልን በሚቀጥለው ቪዲዮ ደግሞ ምን ሰራላችሁን በዛው ተነግሩናላችሁ ማለት ነው። እሺ አሁን ወደ ትምህርቱ እንሄዳለን። ያው የአማርኛ ፊደል 7 ቤተሰቦች አሉት አይደል ወደ ጎን። ስለዚህ ከአሁን ዛሬ የምንጀምረው ከመጀመሪያው ወደ ጎን 1 2 3 4 5 6 7 7 አሉ። አሁን ከሀ ጀምረን ሙሉን ወደ ጎን የምናነበው ማለት ነው። የመጀመሪያው እዚህ ጋር ሀ ነው አይደለ? ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። እሺ ቀጣይ የአንደኛውና ሶስተኛው ሀ ነው። ስንት አይነት ሀዎች አሉ? ያው በአማርኛ ቋንቋ 3 አይነት ሀዎች አሉ አይደለ? የመጀመሪያው ሀ ይሄ ነው የመጀመሪያው ማለት ነው። ቀጣይ ደግሞ የሐመሩ ሀ ምንለው ሶስተኛው ሀ ይሄ ኃይለ ሥላሴው ሀ ምንለው 3 ሀዎች አሉ። እነዚህን ግምት ውስጥ ማስገባት አለባችሁ። ይሄኛው ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። እሺ እናን ደግሞ ምን አልፈዋለን? መ መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ። እሺ ፊደል ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ። ወደ ቀጣይ እንሄዳለን። ይሄ ደግሞ ማን ይባላል? ረ ረ ሩ ሪ ራ ሬ ር ሮ። እንድገመው። ረ ሩ ሪ ራ ሬ ር ሮ። በጣም አሪፍ። ይሄም ሰ ነው። ሰ የሚባሉ ፊደሎች ሁለት አይነት ሰ ነው ያሉን። የመጀመሪያው ከላይ ያየነው ይሄኛው ሰ ነው ሰ። ሁለተኛው ሰ ደግሞ ይሄኛው ነው። ስለዚህ ይሄኛው አንደኛው ነው፣ ይሄ ሁለተኛው ነው። ሁለቱም ሰዎች ተመሳሳይ ናቸው። ሲጻፉ ሲነበቡ በሙሉ ተመሳሳይ ናቸው ማለት ነው። ነገር ግን የተለያየ ቅርጽ አላቸው። ሲነበቡ ግን ተመሳሳይ ናቸው። ሰ ሻም ማንበቡን እንቀጥላለን። ሱ ሲ ሳ ሴ ስ ሶ። እንደገማው እስኪ ይሄንን አንዴ። ሰ ሱ ሲ ሳ ሴ ስ ሶ። ቆንጆ። እሺ ይሄ ደግሞ ሁለቱ የሚለየው ምንድነው? ሰ ፊደልና ሸ ፊደል። ሰ ፊደል ያው ሲጻፍ እንዲህ ነው፣ ከላይ አናት አለው አይደለ? ሸ ከሆነ ደግሞ አናት ሆኖ አንገት ከላይ ደግሞ ይጨመራል ማለት ነው። ቅጥያ በእነዚህ ነው ልዩነታቸው። ስለዚህ ያስ ለማመዱ እቺን ትንሽ ማስተዋል
እስኪ ልድገምላችሁ። መጀመሪያ ሰን ትጽፋላችሁ ሰ። ከዛ ደግሞ ሸ ለማድረግ ከሰ አንገት ላይ ከላዩ ላይ አናቱ ላይ ማድረግ ማለት ነው። ከዛ ውጭ ሱ ሲሆን እቺ ከጎን ነች። ይሄኛው ሹ ሲሆን የሸ ሁለተኛ ከጎን ነው። እነዚህ ምልክቶቹ ተመሳሳይ ናቸው። የሚለየው በየትኛው ነው? እቺ አናቷ ላይ ባለችው በሸ ሸ ሲል ከላይ አናቱ ላይ ያለ ማለት ነው። አሁን እስኪ እንየውሱን ሸ ሹ ሺ ሻ ሼ ሽ ሾ። ይደገም ሸ ሹ ሺ ሻ ሼ ሽ ሾ። በጣም አሪፍ። አሁን ደግሞ ወዴት እንሄዳለን? ቀ ፊደል እንሄዳለን። ይሄ ፊደል ቀ ይባላል። ቀ ስትጽፉ እንዴት ነው የምትጽፉት? አንድ አግዳሚ ወደ ጎን አንድ ወደ ጎን አንድ። እስኪ ልድገምላችሁ። አንድ ቀጥ ያለ አግዳሚ ወደ ጎን ይሄን እንዲህ ማድረግ ማለት ነው። ቀጥ ያለ መስመር ትሰሩና በአንዱ ጎን ሙሉ ክብ፣ ከዛ ደግሞ በዛኛው ጎን ሙሉ ክብ ቀ ሆነ ማለት ነው። እሺ ቀ ቁ ቂ ቃ ቄ ቅ ቆ። እንጠቅመዋለን። ቀ ቁ ቂ ቃ ቄ ቅ ቆ ፊደል ነው። ይሄ ፊደል በ ይባላል። ያው በስትጽፉ በይሄ ነው። ያው ሰና ሸ የሚለየው ደግሞ ይሄ ምን ምልክት የለውም። ሰ ከሆነ ከላዩ ላይ ያለው፣ ሸ ከሆነ ደግሞ አንገት እንጨመርበታል ማለት ነው እንደዚህ። ስለዚህ በ ከሆነ ምንም አይነት ቅጥያ ከላይ በአናቱ ላይ የሚደረግ ነገር የለም ማለት ነው። ስለዚህ እሱን እናያለን። በ ቡ ቢ ባ ቤ ብ ቦ። እንድገመው። በ ቡ ቢ ባ ቤ ብ ቦ። ይሄ ቨ በፊደልና ቨ ፊደል አንገት። አሁን በ ይሄ ነው። ቨ ደግሞ ከላይ ብቻ ከላይ ትደረባለች። ሁለቱ ይለያያል። ይሄኛው በ ሲባል ቢ ቢኢ በ ቢ ሳውንድ ነው ያለው። ይሄኛው ቨ ሲሆን ደግሞ ቪ ቨ ቪ ይለያያሉ። አሁን ለምሳሌ የስልክ ከቨራቸውን ከቨርስ ብሎ ከቨር በ ቢሆን ግን ከበር በ እና ቨ ብዙ ልጆች ስለሚምታታባቸው ነው። በ እና ቨ ሲሆን ይለያያል። በ ከሆነ አሁን ለምሳሌ ይሄ ነው ከበር። ቨ ብለን ስናነበው ደግሞ ከቨር ብለን የምናነበው። አሁን የዚህኛው ቨ የሚባለው የስልካችን ከበር የስልካችን ሽፋኑ የዛና አይነት ትርጉም ነው ያለው። በ ብለን ካነበብነው ደግሞ ከበር በር የቤት መግቢያ መውጫ በሩ ከበሩ እንደማለት ነው። ከበር በር የሚለው እቺ በር የምትሏ ብቻ የቤት መግቢያ መውጫ በር ይባላል። ከሲባል ደግሞ ያው አመልካች ስለሆነ ከበር ላይ ይባላል ማለት ነው። ይሄኛው ደግሞ ከቨር ነው። በ ይለያያሉ። ትኩረት እዚህ ጋር እንድታደርጉ ፈልጌ ነው። አሁን ወደ ማንበቡ እንሄዳለን። ቨ ቡ ቪ ቫ ቬ ቭ ቮ። እንድገመው። ቨ ቡ ቪ ቫ ቬ ቭ ቮ። አንዴ በምትሏን ፊደል ደግሞ ልድገምላችሁ። በ ቡ ቢ ባ ቤ ብ ቦ። አያችሁ ይለያያል ማለት ነው። በመሐከል ላይ ያው ስልክ ቁጥር ይሄ ነው በትልቁ 0920 24 775 ያው የኢትዮጵያ ቁጥር ስለሆነ በ0 ካልሰራችሁ 251 ብላችሁ በኢሞ በቴሌግራም በዋትስአፕ እኔ ብትደውሉልኝ ማግኘት ትችላላችሁ። ባላችሁበት በሚመቻችሁ ሰዓት ከስራ ነፃ በምትሆኑበት በማንኛውም ሰዓት ነው ማስተምረው። እኔ ጋር ብትደውሉልኝ አማርኛ፣ እንግሊዘኛ፣ ሂሳብ ማንኛውንም ነገር አስተምራለሁ ማለት ነው። አሁን ወደ ቀጣዩ እንሄዳለን። እሺ የኛውን ተ ነው። ተ ቱ ቲ ታ ቴ ት ቶ። እንድገመው እስኪ። ተ ቱ ቲ ታ ቴ ት ቶ። ይሄ ቸ ቸ። አሁን ተ ፊደልና ቸ ፊደል ስታያቸው የሚያገናኛቸው ነገር አለ። ተ አንድ አግዳሚ
ከዛ ደግሞ ከመሃል ላይ መስቀለኛ። ቸ ሲሆን ደግሞ አንድ አግዳሚ አንድ ቋሚ አድርገን ከላይ ደግሞ ሁለት አግዳሚ ይኖረዋል ማለት ነው። ምንም ተመሳሳይ ነው ሌላው ነገር። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እንድገመው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ ይሄኛው ሶስተኛው ሀ ብዬ ቅድም ያሳየዋችሁ ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ቀጣይ ደግሞ ነ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እንድገማት። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ይሄኛው ኘ። ኙ፣ ኒ፣ ኛ፣ ኜ፣ ኚ፣ ኞ። እንድገመው። ኘ፣ ኙ፣ ኒ፣ ኛ፣ ኜ፣ ኚ፣ ኞ። እዚህ ጋር እንደምነግራችሁ ነገር ደግሞ እነዚህ ሶስቱን ፊደሎች ለመጻፍ የምትቸገሩ ከሆነ መጀመሪያ ነን ጻፉ። ነ። ከዛ ሃን ለመጻፍ የመጀመሪያውን ጽፋችሁ እዚህ ጋር ስታደርጉባት ሀ ትሆናለች። ኘን ለመጻፍ ደግሞ ነን ጽፋችሁ ከላይ አንገት ስታደርጉባት ሶስቱን ፊደል በአንድ ፊደል መጨረስ ትችላላችሁ። ሶስቱን ፊደል መጀመሪያ ማንን ነው የምትጽፉት? መጀመሪያ ነን ትጽፋላችሁ ነ። ከዛ በኋላ ሃን ለመጻፍ ስትፈልጉ ደግሞ ነን ትጽፉና ቀጥያውን ብቻ ማድረግ ነው። ኘ ለማድረግም ነን ጽፋችሁ ከላይ አግዳሚውን ከላይ ማድረግ። ስለዚህ በቀላሉ ያው ሌሎች ተመሳሳይ ስለሆነ እዩዋቸው። በሌላ ቪዲዮ ግን ሙሉን እንደዚህ በልምምድ መልክ ሰራላችኋለሁ። አሁን ወደ ቀጣይ እንሄዳለን። እሺ ይሄ ፊደል አ ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይደገማል። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ይሄ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እዚህ ጋር ደግሞ በተመሳሳይ ከ የሚለው ፊደልና ሀ የሚለው ፊደል የአንድ አግዳሚ ልዩነት ያላችሁ። ያው ከ ለመጻፍ በእን ጽፉና ከላይ ከጎን እንዲህ ታደርጋላችሁ። ሀን ለመጻፍ ደግሞ አንም ድጋሚ በእን ጽፉና እዚህ ጋር ስታደርጉባት ከ ትሆናለች። ከአናቷ ላይ ደግሞ እንደዚህ አግዳሚ ስታደርጉባት ሀ ትሆናለች። አያችሁ? ይሄኛው ከ ነው፣ ይሄኛው ሀ ነው። እሺ በቀላሉ እንደዚህ መጻፍ ትችላላችሁ። ይሄ ወ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። እንድገመው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ይሄ ፊደል አ ነው። ከቅድሙ ፊደል ጋር ተመሳሳይ ማለት ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። በጣም አሪፍ። የመጨረሻው ፊደል ዛሬ የምናየው ዘ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እንድገመው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ይሄንን ይመስላል የዛሬው ትምህርታችን። እኔ ለማግኘት በምንድን ነው ያልኳችሁ? በቴሌግራም፣ በኢሞ ወይም በዋትስአፕ በዚህ ቁጥር ብትደውሉልኝ እኔን ማግኘት ትችላላችሁ። ይሄኛው አልሰራ የሚል ከሆነ ዜሮን አጥፍታችሁ 251 የሚለውን ትጨምሩበታላችሁ ማለት ነው። 251 መጀመሪያ ላይ የመደመር ምልክት እናደርጋችሁ 251 ብላችሁ ብትጽፉ እኔን ታገኙኛላችሁ ማለት ነው። 251922475 በቴሌግራም በኢሞ በዋትስአፕ በዚህ ብትደውሉልኝ ባላችሁበት ሆናችሁ የአማርኛ፣ የሂሳብ፣ የእንግሊዝኛ ትምህርቶችን በቀላሉ ከኔ ጋር መማር ትችላላችሁ። እስከዛው እንግዲህ መልካም ቸር ሰንብቱ።